በመንፈስ ድሆች የሆኑ ብፁዓን ናቸው ይላል። በመንፈስ ድሆች የሆኑ ብፁዓን ናቸው ምን ማለት ይመስላል? በመንፈስ ድሃ መሆን እውቀት እያላቸው እውቀት የለኝም የሚሉ እውቀት የእግዚአብሔር ነው የሚሉ፣ ገንዘብ እያላቸው ገንዘብ የእግዚአብሔር ነን የሚሉ፣ የእውነት የሚሉ አይደለም የሚያምኑ። ታምናለህ ወይ አንተ በመንፈስ ድሃ ነህ ወይ? በመንፈስ ድሃ ነህ ወይ? እየተራመድክ ያለው በእግዚአብሔር ቸርነት እንደሆነ እየተነፈስክ ያለው በእግዚአብሔር ቸርነት እንደሆነ የእውነት ታምናለህ? አያስደነግጥም? በአንተ አይደለም እንዴ ለካ እግዚአብሔር ነው ትላለህ። ሰው አንዴ ዊዝን ሰከንድ ምን ሊፈጠር ነው ታውቃለህ? በአንድ የመኪና አደጋ እኮ ሰው ምኑን እንደሚያጣ ታውቃለህ? ዓለም ሁሉ ግልብጥጥ ነው የሚልበት እግዚአብሔር ካልጠበቀ። እና በመንፈስ ድሃ ነው ወይ? እውቀትህ አንብበህ እንዳመጣው ነው የሚሰማህ። ለምን እንወሻሻለን? የእግዚአብሔር እጅ እንዳለበት አይሰማህም? ገንዘቡን ጥረህ እንዳመጣው ነው። ቤተሰቦቻችን ይገርመኛል አሁን ሳስበው፣ አንተ ጣር እግዚአብሔር ይጨመርበታል ይሉን ነበር። እንዴት አይነት የተሳሳተ አስተሳሰብ እንደሆነ አሁን ሳስበው ይገርመኛል። እግዚአብሔር 25% ነው እኮ ነው የምትባሉ፣ አንተ 75 ሆነ ማለት ነው። ኮምፕሊት 0% ነው አንተ፣ ነጥብ የለውም። የሚገርም በእግዚአብሔር ቸርነት ያልጠፋ ነው ከእግዚአብሔር ቸርነት የተነሳ ነው ይላል ቅዱስ ዳዊት። ምን ያለው ግን ታዲያ ካንተ የሚጠበቀው ይፈርት እሱን ነው እኮ ማለት የአንጢላሪዮስን ልንገር በመንፈስ ድሆች ናቸው የሚለው ሲተረጎምና በጣም ክፉ ሰው ነበረ። በጣም ክፉ ሰው ነበር፣ ንፉግ ነበር፣ ባለጸጋ ነበር። ብቻውን ነው የሚበላው። ሰውን እዛ ዳር ላይ ቁጭ አድርጎ እሱ በጣም ብዙ አይነት ምግብ የሚመገብ ነበር። እና ነዳያን ለማኞች ያስይዛሉ። አንደኛው ሄጄ አንጢላሪዮስ ለምኘው ከሰጠኝ ሊያሸንፋቸው፣ አንዱ አይሰጥህም ተባብለው ቤት አድርገው ይሄዳል። እና ሄዶ ሲጠይቁ ዳቦ ወረወረበት፣ ወርውሮ ፈነከተበት። እና እሱ ደሙን ጠራርጎ ዳቦዋን ይዞ ሄደና ሰጠኝ አላቸው። ቤቱን አሸነፈ። አንጢላሪዮስ የዛን ሌሊት ተኝቶ ራእይ ያያል። ሞቶ መላእክትና የጽልመት መላእክት የጨለማ መላእክት የሚባሉት ርኩሳን መላእክት ነፍሱን ሲታገሉት ያያል። እና እግዚአብሔር ፊት ያቀርቡታል። እነዛ ይፈልጉታል። ንፉግ ነበር፣ ሰጥቶ አያውቅም ይላሉ። መላእክቱ አንድ ነገር ነው የያዙት። የት የሰጠውን ሲሉ ያሳያቸዋል። የወረወረለት ዳቦ ማለት ነው። ኢንቴንሽኑ መስጠት አልነበረም። ዳቦዋ ተቆጠረች እና ደነገጠ ሲነሳ። እንዲህ አንድ ዳቦ እንደሚያጸድቅ ከሆነ ብሎ ያለውን ሁሉ ሸጦ አከፋፈለ። ያለውን ሁሉ ሸጦ ያፍ ንፉግ ሰውዬ እንግዲህ በጣም ይገርም። ባዶን ቀር እና መተው ሲሰጥ ሲያከፋፍል እንደነበር የሰሙ ሰዎች ድጋሚ መተው ጠየቁት። ሌላ ሰዎች ምን ይልስጣችሁ አለና በቃ ሄዳችሁ እንደ ባሪያ ሽጡኝና ገንዘቡን ሰዱት አላቸው። ተሸጠ። በዛ በባርነት ዘመን ሲኖር ገንዘቡን ክፍያውን ሲሰጥ ምን ሲል የንጉሱ ልጅ ትሞታለች። አንድ ቅዱስ አለ አንጢላሪዮስ የሚባል ብሎ ያመጡታል። እንግዲህ ያን ንፉግ ሰውዬ እንደዚህ ሰው ነው መተው ሲመጣ ከዛ ልጅን እባክህ አስነሳልኝ፣ የፈለከውን ሰጣለሁ፣ ምንም አትስጠኝ፣ ባሮቹን ሁሉ አስፈታቸው አለው። እሺ እለቅልሃለሁ አለው። እንደዚህ ራሱን ሲሸጥ ምን ሲል አሁን ይሄ እዚህ ኮሚኒቲ ላይ ቢሆን እንደሱ አይነት ጅል አለ እንደ አንጢላሪዮስ እንዴ? ያማል እንዴ? ኧረ እግዚአብሔርም እኮ እንደዚህ አይልም ነው የምትባሉ። በዚህ ሁሉ ራስ መካድ ውስጥ የምትወዳቸው የሚወዱ ሰዎች፣ አሁን ሰው አንድን ሰው ሲወድ ልክ እንደ ራሱ ነው አይደል? እህትህ ስትወድ የሆነ ነገር ስታደርግ አንተ የማይጠቅም ነገር አንተ ስታደርግ እሷ ትከራከርልሃለች ከአንተ ወገን ሆና። እና ቤተሰቦቻችን ምናምን የሚመነኩሱ መነኩሳት ነው ያልተቃወመ እንትን ይል ቅዱሳን ብታይ አሁን ሀብተ ማርያም አሁን ሲመንኑ በአንድ ጊዜው ማርቶስ በሚል እንትን ነው የመነኑት። እናታቸው እግራቸው ስር ወድቃ ነው የነበሩ። ፍቅር ስላላቸው አይፈረድም እኮ። ግን አንተ ክርስትናን አክሰፕት የምታደርግበት መንገድ የሚወዱ ሰዎች አክሰፕት ያደርጉ አይችሉም። በጣም ተቃውሞ አለ። ለራስህ አታስብም ወይ? እግዚአብሔርስ እንደዚህ ይልሃል ወይ? እንዴ ራስን ጎድተህ ስጥ ይላል እንዴ ይላል። አንተ በዛ መሀል የምታገኘውን በረከት ሰው አያይም። ቢዝነስህ ለሰው መሆን አይችልም። ሰርቭ ስለማድረግ ብቻ መሆን አይችልም። አትብላ አትጠጣ አይደለም። ብትበላ ብትጠጣ ለሰው ማድረግ አትችልም። ስለ እግዚአብሔር ብለህ ማድረግ አትችልም። አባቶቻችን ለቁመተ ስጋ ብለው ቅጠል የሚበሉት እኮ ቁመተ ስጋ ማለት ምንድነው? ስጋዬ እንዲቆም ከዛስ እንዳገለግል እንጂ ዩኤል በልቶ እንዲጠግብ አይደለም። ከባድ ነው። አይኖ ይህን ማሰብ ቢያንስ እንኳን ልክ እንዳሉን ማመን አያቅተን ማለት ጉዳዩ ልክ ነው ብሎ ማመን አያቅተን።